ዱ ዩ ቲንክ ሀብታም መሆን ቀላል ይመስላል? አይደለም። ኢትስ ቬሪ ሃርድ። ዝም ብለህ ቁጥሩን ማየት ትችላለህ። 95%ቱ ዳው ነው፣ 5%ቱ ብቻ ሀብታም የሆነው ለምን ይመስላል? ቀላል ስላልሆነ ማለት ነው። አየህ። ስለዚህ እንዲህ ብለህ አስበው። በጣም ከባድ ነገርን የምትፈልግ ከሆነ በከባዱ መዘጋጀት አለብህ። ምሳሌ አንተ በቁመት በጡንቻ በሰውነት ክብደት ካንተ የሚበልጥ ሰው ጋር ቦክስ ብትገባ ሪንግ ውስጥ ምን እንደምታደርገው ቡጢው እንደሚጥልህ ታውቃለህ። ካንተ በሳይዝ ትልቅ ነው፣ ትዘጋጃለህ እጅግ በዛ ደረጃ ማለት ነው። ከተዘጋጀ በኋላ ትገባለህ ሪንግ ውስጥ ሰው የጠበቅከው ቡጢ ይመጣል፣ ይመታሃል፣ ትወድቃለህ። ግን ስለጠበቅከው ምን ያህል ሊያም እንደሚችል ስላወቅከው ግን ምን ትሆናለህ? ትወድቅና ትነሳለህ። ሁለተኛ ይመጣል፣ አሁንም ይመታሃል። ሲመታ ግን ሁለተኛ የመጀመሪያውን ስለተቋቋምከው ተንገዳግደህ ትቆማለህ ማለት ነው። ሶስተኛ ለምን ልምድ አለ፣ ወድቀሃል፣ መጥቷል፣ ህመሙን ታውቃለህ። ሶስተኛ ጊዜ ምን ታደርጋለህ? ሁለት ልምድ ስላለ ልክ ሲሰነዝር በየት ጋር እንደሚመጣ ስለምታውቅ ትሸውደውና ትመታዋለህ ማለት ነው። አየህ፣ ላይፍም ልክ እንደዛ ነው። ሶ ሀብታም መሆን ከፈለግ ኢዝ ቬሪ ቬሪ ሃርድ። በዚህ ደረጃ መዘጋጀት አለብህ። አንዴ ትወድቃለህ፣ ሁለተኛ ትንገዳገዳለህ፣ ሶስተኛ ላይ ጭንቅላትን ተጠቅመህ ችግርን ታመልጥና ገንዘብን ትሰራለህ ማለት ነው። አይበቃሽም አባቢ? ዋዬ ድህነት በቀላሉ አይፋታህም። ድህነት አንዴ ከተጣበቀ ለማላቀቅ በጣም ከባድ። ብዙ ወጣቶች እንደምትሰሩ እንደምትለፉ አውቃለሁ። ትንሽ እልፍ ልትሉ ስትሉ ጎትቶ ይመልሳቸዋል። ስለዚህ ለሚቀጥሉት 3 ዓመታት እንደ ወታደር ማሰብ አለባችሁ። እንደ ወታደር መኖር አለባችሁ። ምሳሌ ኤክስፔንሳችሁን፣ ወጪያችሁን ቀንሱ። ውጪ መብላታችሁን አቁሙ። መዝናናትን አቁሙ። 1-2 እንበል ምናምን በሚል የሚወጣን ገንዘብ አቁሙ። ወታደር ሁል ጊዜ ለዓላማው ነው የሚቆመው። ተመቸኝ፣ ምን በላው፣ ምን ጠጣው፣ የት አደርኩ አይልም። ከፍተኛ የሆነ ጠላታችሁን ድህነትን ለመዋጋት ከፈለጋችሁ በከፍተኛ ደረጃ መዘጋጀት አለባችሁ። የኔ ድህነት እዛ ቆሞ ይመለከተኛል፣ አይተኛም፣ አልተኛለትም፣ ረሚም አድርጌው ለአንዴና ለመጨረሻ ጊዜ እስካላጠፋው ድረስ ይጠብቀኛል። ከቤተሰብ ከዘር የመጣ ድህነት ነው ኢትዮጵያ ውስጥ እያስቸገረን ያለው። ስለዚህ ለሚቀጥለው 3 ዓመት ልዩ ሰው ሁኑ፣ ወታደር ሁኑ፣ አለዛ አይጠፋም። ይኸውልህ ስትሰራ ብዙ ጠላት ብዙ ምቀኛ ይነሳብሃል። ቁጭ ብሎ ስላንተ የሚያወራ አንተን የሚጠላ ኦኬ። ስለዚህ ወንድ ልጅ መቆጣት አለበት። ካልተቆጣ ከችግር ውስጥ አትወጣ። ከዛ ያንን ችግርን ስትወጣው ግን ባናታቸው ላይ ትረማመዳለህ። ምድረ ምቀኛ ወይ አይሰራ ወይ አያሰራ እዚህ ሀገር ቁጭ ብሎ ያንተን ስም ሲያቦካ ሲጠላ ይውላል። ህልም አለ ግን ገንዘብ የለም። አዳምጠኝ። ስቴፕ ለድርጅት በሐሳቡ ስላለው ድርጅት ስም ስጠው። ምሳሌ ስም ቤኪ ከሆነ ቤኪ ትሬዲንግ በለው። ስቴፕ 1 ቤኪ ትሬዲንግ ሎጎ ያስፈልገዋል። ሎጎ ግባና ፕሌይ ስቶር ወር አፕል ስቶር ላይ ግባና ሎጎ ሜከር አፖች አሉ። በዛ ሎጎውን ሰራ። ሎጎውን ከሰራ በኋላ ያን ሎጎውን ስልክ ላይ ስክሪን ሴቨር አድርገው፣ መኝታ ቤት ለጥፈው ፕሪንት አድርገህ ስራ ቦታ ኮምፒውተር ላይ ዋትኤቨር ያለው ቦታ ላይ ማስታወሻ አድርገው። ሶ ቤኪ ትሬዲንግ ተጀመረ ማለት ነው። ይኸው ዘራ። ስቴፕ 2 ቤኪ ትሬዲንግ ስትራክቸሩን ስራ። ማናጀር አለ፣ ከዛ በታች ያሉ ሰራተኞች አሉ ባክ። ስለዚህ አንተ የድርጅቱ ማናጀር ነህ ማለት ነው። ቤዚክሊ የድርጅቱ ማናጀር ከሆንክ ማኔጅመንትና ሊደርሺፕ ጥናት ማድረግ አለብህ። 15 ቀን 1 ወር ድረስ ይሄን አጥና። ስለዚህ ያንን ለራስህ አስተምር። ሶ ቤኪ ትሬዲንግ ማናጀር አለው፣ ስትራክቸር አለው። ነምበር 3 ይሄ ድርጅት ምን ላይ ነው የሚሰማራው? ምን ሴክተር ላይ ነው? ኦኬ ምን መስክ ላይ ነው የምትሰማራው? ያንን አስበህ አዘጋጅ። እዚህ ላይ ነው የምትሰማራው፣ ይሄን ነው የምሰራው፣ ይሄን ነው የሚያደርገው፣ የሚያስፈልገውን ሌይአውት ሁሉ አውጣ። ነምበር 4 ከባዱ ነገር ጋር ትመጣለህ። ካፒታል ያስፈልጋል። አንፎርቹኔትሊ እንደኔ የጭሰኛ ልጅ ከሆንክ ካፒታል የለም፣ የሚያበድርህም የለም። ስለዚህ ያንን የምትፈልገውን ገንዘብ የነው ሙሉ በሙሉ ላይሆን ይችላል፣ የተወሰነውን መጠን ከየት ታገኘዋለህ ነው። ሶ ታለንት ካለ ታለንት ተጠቀም። አጋጣሚ ካለ ስራ ተቀጠር። የሆኑ ቦታዎች ልትሰራው የምትችለው ያንን ገንዘብ አትሊስት ግማሹ ልታገኘው የምትችልበትን መንገድ ፍጠርና ለ1 አመት ወጥረህ ስራበት። ለ1 አመት በቃ እንደ እብድ ስራ ለ1 አመት። ያንን ግማሹን ገንዘብ አምጣው። ከዛ ወዲህ በዛ ፕሮሰስ ውስጥ ቢዝነስ ይገባል። ቢዝነስን ካልኖርኮ አትማርም። ያን ጊዜ ማለት ነው አንድ ትልቅ ሚስጥር ይገለጽልሃል። ቆንጆ ሴቶች ብዙ ቦታ አሉ። መልካም ሴቶች በየሀገሩ ይኖራሉ። ታማኝ ሴቶች ብዙ ቦታ ልታገኛቸው ትችላለህ። ግን በወደክ ጊዜ፣ በሐዘን ጊዜ፣ በችግር ጊዜ፣ ራስን ማንሳት ባቃተ ጊዜ ልክ እንደ ድሮ በቁመና በወራት በጀግንነት ወራት እንዳከበረች የምታከብር
ከወደክበት ልታነሳ የምትጥር ፍቅሯ ሳይቀንስ ልዩነቱ ሳይታያት ከትላንቱ ዛሬ ካንተ ጎን የቆመች ሴት ካለች እሷ እንቁ ነች፣ ዳይመንድ ነች። እሷን ሴት እንዳትዋት እስከ እድሜ ፍጻሜ ድረስ ከእሷ ጋር ነው። ግን ጥያቄ እንደዚህ አይነት ሴት አለች? የኔ ሀሳብ እኔ ካለው እሷም ትኖራለች ብዬ ነው። ገንዘብ ሴቭ ማድረግ አልቻልኩም፣ ገንዘብ መያዝ አልቻልኩም። በቃ ፈጽሞ ማልችለው ነገር ሴቪንግ ነው። በቃ ገንዘብ እጄ ላይ አይቀመጥልኝም የሚሉ ሰዎች አሉ። አው ግን ችግሩና የዛ ሰው ሊሆን ይችላል፣ ላይሆንም ይችላል። ግን መጀመሪያ መፍትሄው ቀላሉ መፍትሄ ምንድነው? ገንዘብ እንድታወጣ የሚያደርጉ ምክንያቶች ምንድናቸው? ጻፋቸው፣ ዘርዝራቸው። 1 እስከ 5 6 7 ሊሆን ይችላል። ኦኬ ሶ ውድ ጫማ፣ ውድ ልብስ የመግዛት ሀቢት ይሆን? አንዳንድ ሴቶች ደግሞ ሾፒንግ ይወዳሉ። ላይክ ካለህ ገንዘብ በላይ ሾፕ የማድረግ ሀቢት ይሆን? ወይስ መጠጥ ይሆን? ወይስ መዝናናት ይሆን? ምን ይሆን ገንዘብን የሚያስወጣ? እነዛን ችግሮች ካወቅ መፍትሄ ታመጣለህ ማለት ነው። ሶሉሽን ታገኛለህ። ነገሮቹን ካላወቀ ግን ቁጭ ብለህ ካላሰብ በዲቴል ካልጻፍካቸው ገንዘብ ያስወጡን ነገሮች እንዴት ገንዘብ መያዝ ትችላለህ? ሲምፕል የመጀመሪያው ስቴፕ ጓደኛ አታብዙ እባካችሁ። በቃ ብዙ ጓደኛ አላችሁ። አንዱ ልደት አለው፣ አንዱ የሆነ ፕሮግራም አላት፣ አንዱ እንደዚህ ይገባል፣ በዛ ይወጣል። ከሰኞ እስከ ዓርብ እሁድን ጨምሮ እንትና ጋር ስትሄድ እንትናን ስትጋብዝ በደሞዝ የምታገኘውን ብር በትራንስፖርት ስትጨርስ እዛ እዚህ ስትል ትውላለህ። ከነዚህ 10 ምናምን ጓደኞቻችሁ በችግራችሁ ጊዜ በእውነት ሊደርሱላችሁ የሚችሉት 2 አይሆኑም። ስለዚህ መረጥ አድርገህ ሎያል የሆኑ የተሻሉ ጓደኞችን መርጠህ በሳምንት ባለች 1 ወይ 2 ቀን ጊዜ ሰጥተህ ታገኛለህ። ይሄ ሁላ ጓደኛ ምን ያደርግልሃል? ካልተሳሳትኩ አለ እንዴ በዚህ ኑሮ ውድነት ኢትዮጵያ ባለችበት የኢኮኖሚ ክራይሲስ ውስጥ ሆነ ለምንድን ነው ህልምህን ማታሳካው? ለምንድን ነው ፎከስ ማታደርጊው? መክፈት መጀመሪያ የፈለግሽው ቢዝነስ ላይ ለምን አታተኩሪ? ይህን ሁሉ ጓደኛ ሰብስቦ እንትና ይቀየመኛል እንትና ጋር ልሂድ። ኧረ ተው፣ አትቀልዱ በጊዜያችሁ። በደሞዝ የምታገኛትን ገንዘብ እየበተንክ ብራዘር አትቀልድ። በጣም ብዙ ሰው ማይሆን አይነት ቀልድ ውስጥ ነው ያለው። ችግሩ አልታየህም ማለት ነው። ቁጭ ብለህ ጠብቀው። እንደ ሲኖ ትራክ ነው በአናት ላይ የሚረማመድብህ። በታክሲ እየሄዳችሁ ኦኬ፣ የ100 ሺህ ብር፣ የ120 ሺህ ብር፣ የ90 ሺህ ብር ስልክ የምትይዙ ሰዎች አዩ ጋይስ ኦኬ፣ ደህና ናችሁ? how could you do that? እንዴት እንደዛ የምታደርጉት? ተቀጣሪ ሆነ በደሞዝ እየሰራ እቁብ ገብተህ እንዴት ነው የ100 ሺህ ብር ስልክ የምትይዘው? what is your vision man? በአሁን ባለንበት ካፒታሊስት ሲስተም the rich gets richer፣ ሀብታሞች ሞር ሀብታም ይሆናሉ፣ ሚድል ክላሶች ሞር ድሃ ይሆናሉ። ተቀጥረህ የምትሰራ ከሆነ ሀብታሙ ሰውዬ ይሰራል፣ ኤኒ ታይም ሪፕሌስ ያደርጋል። ብዙ ወጣት ስራ አጥቷል። ዲግሪ ቢኖር ዲግሪ ያለው አለ፣ ማስተርስ ቢኖር ማስተርስ ያለው አለ። ምን እያደረክ ነው ታዲያ? ሴቭ ዩር ማኒ። የራስህን ነገር እንድትጀምር ገንዘብን ሴቭ አድርግ። የብዙዎቻችሁ የሚያናድድ ሀሳብ ምንድነው? 100 ሺህ ብር ምን ታደርግበታል? 100 ሺህ ብር ምንም ካልሆነ 200 ሺህ ብር አድርገው። 200 ሺህ ብር ምንም ካልሆነ 500 ሺህ ብር አድርገው። ዜን 500 ሺህ ብር ምን እንደሚሰራ ታያለህ። ሳትይዘው 100 ሺህ ብር ምን ያደርጋል ብሎ ቋንቋ አለ። እንዴት የ100 ሺህ ብር ስልክ ይዘህ በታክሲ ትሄዳለህ? ከዛ ደግሞ አንዳንድ ሰው ታክሲ ላይ ይሰረቃል፣ ከዛ ያብዳል። ኢቭን ራይድ አፎርድ ማታረግ ሰው የ100 ሺህ ብር ስልክ እንዴት ይዛል? what is wrong with you? what is your vision? ቪዥን ሊኖር ይገባል። ቢዝነስ መጀመር ላልተወሰነ ጊዜ ድሃ መሆን ማለት ነው። ብዙ ሰው ገና ቢዝነሱን ሲጀምር የተመኘውን መኪና፣ የሚፈልገውን ቤት መግዛት የሚችል ሀብታም የሚሆን ይመስለዋል። ግን አይደለም። ቢዝነስ እንደ ሕፃን ልጅ ነው። እስኪያድግ ድረስ ልትደጉሙት፣ ያላችሁን ሁሉ ልትሰጡት ይገባል። በዚህ ወጪ ያስወጣችኋል፣ በዛ ወጪ ያስወጣችኋል። ኦልሞስት እስክትከስሩ ድረስ ብዙ ወጪ ያስወጣችኋል። ከዛ ያ ቢዝነስ ሲያድግ ስቴብል ሲሆን ሲቋቋም ነው የቢዝነሳችሁን ፍሬ መብላት የምትጀምሩት ማለት ነው። ስለዚህ ላልተወሰነ ጊዜ ብዙ ትቸገሩና ለሚመጡት ብዙ ዘመናት ደግሞ በተድላ በምቾት ትኖራላችሁ ማለት ነው። ስለዚህ ቢዝነስ ከመጀመራችሁ በፊት እነዚህ ሊመጡ የሚችሉ ከባባድ ችግሮችን አስባችሁ ግቡበት። የያዝከው አይፎን 14 ሲመረት ገና ዋጋው ስንት እንደሆነ ታውቃለህ? አክቹአሊ አይፎንን ፎክስካን የሚባል ካምፓኒ ያለ ቻይና ውስጥ ነው የሚመረተው። ቻይና ውስጥ ሲመረት ብዙ ቺፕ ሌበር አላቸው። ቺፕ ሰራተኛ ቺፕ ነው፣ ህዝባቸው ብዙ ነው። ስንት ብር የሚያመርቱት ይመስላል? አንዱን አይፎን 14 $100 ሺህ ገምት። ሌላ በትገምት 300 ሺህ። ለዚህ አንድ 300 ወይ 100 ግን አይደል። ቻይና ህዝቧ ብዙ ነው።
ብዙ ዶላር ትፈልጋለች። ዶላር ይገባ ህዝቧ ብዙ ስለሆነ ቺፕ ነው ሌበር ሰራሪ እና አንዱን አይፎን 14 $10 ነው የሚያመርቱት። $10 የመረተውን አይፎን 14 ለአንተ ሽንት ይሸጡልሃል። በአለም ላይ ሽንት ይሸጡታል። ይሄ ምንድነው ኮንሰፕቱ? ቢዝነስ ማለት አንድን ፕሮዳክት ልታመርትበት ከፈጀብህ መጠን በላይ አትርፎ መሸጥ ማለት። አንዳንድ ጊዜ ጓደኞቼ ይጠይቁኛል የዛሬ አመት ስናቃቸው ምንም ፋይናንሻል የሆነ ነገር ላይ የሌላቸው ሰዎች በአንድ ተነስተው በአመት ልዩነት ውስጥ ብዙ ነገር ሲያካብቱ ብዙ ጊዜ ግራ ይገባቸውና እኔም ግራ ገብቶ ይጠይቃለሁ። እናንተን ጠይቃቸዋል እንዴት ይሄ ልጅ ከምን ተነስቶ እዚህ ደረሰ? እንዴ ምንድነው የተፈጠረው ምናምን ትላላችኋል። መልሱም እንደሆነ ታውቃላችሁ፣ አያገባንም፣ መመለስ አንችልም። እንዴት አድርጎ ይሄድ? ምክንያቱም ካምፓኒ ያለው ሰው ካምፓኒውን አሳድጎ ሀብታም ይሆናል፣ እያየ ነው፣ ይታያል። እኚህ ሰዎች ከየት ተነስተው እዚህ ደረሱ አላቅም። ስለዚህ አያገባኝም። በዛም ደግሞ ልጨነቅ እንዴ? የራሴን ስራ ነው በቃ የምጨነቀው። የኔ ስራ ተሰርቶ ነው ስኬትን የሚያመጣው። ሰርቼ የምፈልገው ላይ ደርሳለሁ ብዬ ነው ማምን እንጂ መልሱ አያገባንም ነው። መመለስ አትችሉም። የባሰ ኃጢአት ነው የምትገቡት። እንዲህ ነው እንደዛ ነው እያላችሁ ማለት ነው። ስለዚህ አያገባንም። በቃ ስለኛ ነው ማሰብ ያለብን፣ ስለ ራሳችን ብቻ። 10 ገንዘብ መስሪያ መንገዶች ምናምን የሚል ወሬ አትስሙ። አንድ ሰው 10 መንገዶች ቢያውቅ ለምን ሼር ያደርጋቸዋል? ገንዘብ በቃኝ ብሎ ዱ ዩ ቲንክ የአማዞን ቢሊየነሩ ጄፍ ቤዞስ ገንዘብ በቃኝ ብሎ አልሰራ ብሎ የሚተኛ ይመስላችኋል? ኖ፣ ሰው መቼም በቃኝ አያውቅም። ግን ይሄ መጽሐፉን የሚጽፈው ሰውዬ የተጠቀመው የቢዝነስ ቴክኒክ ይሄ ነው፣ ክፍተትን መሙላት። በቢዝነስ ዓለም ላይ አንድ ገንዘብ የምትሰሩበት ጥሩ መንገድ ክፍተት ካለ መሙላት ነው። ምንድነው ክፍተቱ? እሱ ያየው ብዙ ሀብታም መሆን ይፈልጋል፣ ቢዝነስ መጀመር ይፈልጋል። ከማውቀው ከሰማሁት ካየሁት 10 መንገድ ሀብታም የመሆኛ ብዬ ብጽፍ ብዙ ይገዛኛል አለ። ኦፍ ኮርስ ብዙ ይገዛዋል። መጽሐፉ በሚሊዮን ኮፒ ይሸጣል። ሰው በአንድ ሚሊዮነር ይሆናል፣ ፌመስ ይሆናል። በየሴሚናሩ እየተከፈለው መናገር ይጀምራል። ኦኬ አንተ 10 መንገድ እዛ መጽሐፉ ስትፈልግ እሱ ሁለተኛ መጽሐፉን ያሳትማል። ይሄኛው መጽሐፍ ላይ ብዙ ነገር ተናግሬያለሁ ይላል። እንደገና ሚሊዮን ይሸጥለታል። የተጠቀመው ቴክኒክ ክፍተት አየ ገንዘብ ሰራ። እናንተ ክፍተትን ተመልከቱ። በየትኛውም ሴክተር ላይ ከሆናችሁ ክፍተቱን በመሙላት ነው አንድ ገንዘብ መስራት የሚቻለው። ቢዝነስ መጀመር ላልተወሰነ ጊዜ ድሃ መሆን ማለት ነው። ብዙ ሰው ገና ቢዝነሱን ሲጀምር የተመኘውን መኪና፣ የሚፈልገውን ቤት መግዛት የሚችል ሀብታም የሚሆን ይመስለዋል። ግን አይደለም። ቢዝነስ እንደ ሕፃን ልጅ ነው። እስኪያድግ ድረስ ልትደጉሙት፣ ያላችሁን ሁሉ ልትሰጡት ይገባል። በዚህ ወጪ ያስወጣችኋል፣ በዛ ወጪ ያስወጣችኋል። ኦልሞስት እስክትከስሩ ድረስ ብዙ ወጪ ያስወጣችኋል። ከዛ ያ ቢዝነስ ሲያድግ ስቴብል ሲሆን ሲቋቋም ነው የቢዝነሳችሁን ፍሬ መብላት የምትጀምሩት ማለት ነው። ስለዚህ ላልተወሰነ ጊዜ ብዙ ትቸገሩና ለሚመጡት ብዙ ዘመናት ደግሞ በተድላ በምቾት ትኖራላችሁ ማለት ነው። ስለዚህ ቢዝነስ ከመጀመራችሁ በፊት እነዚህ ሊመጡ የሚችሉ ከባባድ ችግሮችን አስባችሁ ግቡበት። 10 ገንዘብ መስሪያ መንገዶች ምናምን የሚል ወሬ አትስሙ። አንድ ሰው 10 መንገዶች ቢያውቅ ለምን ሼር ያደርጋቸዋል? ገንዘብ በቃኝ ብሎ ዱ ዩ ቲንክ የአማዞን ቢሊየነሩ ጄፍ ቤዞስ ገንዘብ በቃኝ ብሎ አልሰራ ብሎ የሚተኛ ይመስላችኋል? ኖ፣ ሰው መቼም በቃኝ አያውቅም። ግን ይሄ መጽሐፉን የሚጽፈው ሰውዬ የተጠቀመው የቢዝነስ ቴክኒክ ይሄ ነው፣ ክፍተትን መሙላት። በቢዝነስ ዓለም ላይ አንድ ገንዘብ የምትሰሩበት ጥሩ መንገድ ክፍተት ካለ መሙላት ነው። ምንድነው ክፍተቱ? እሱ ያየው ብዙ ሀብታም መሆን ይፈልጋል፣ ቢዝነስ መጀመር ይፈልጋል። ከማውቀው ከሰማሁት ካየሁት 10 መንገድ ሀብታም የመሆኛ ብዬ ብጽፍ ብዙ ይገዛኛል አለ። ኦፍ ኮርስ ብዙ ይገዛዋል። መጽሐፉ በሚሊዮን ኮፒ ይሸጣል። ሰው በአንድ ሚሊዮነር ይሆናል፣ ፌመስ ይሆናል። በየሴሚናሩ እየተከፈለው መናገር ይጀምራል። ኦኬ አንተ 10 መንገድ እዛ መጽሐፉ ስትፈልግ እሱ ሁለተኛ መጽሐፉን ያሳትማል። ይሄኛው መጽሐፍ ላይ ብዙ ነገር ተናግሬያለሁ ይላል። እንደገና ሚሊዮን ይሸጥለታል። የተጠቀመው ቴክኒክ ክፍተት አየ ገንዘብ ሰራ። እናንተ ክፍተትን ተመልከቱ። በየትኛውም ሴክተር ላይ ከሆናችሁ ክፍተቱን በመሙላት ነው አንድ ገንዘብ መስራት የሚቻለው።